ይህን ሰላም ሌላ አማራጭ የለም። የአማራ ህዝብ ጥያቄ በንግግር በውይይት ይፈታል። ለዚህም ፓርቲያችን ብልጽግና ታሪካዊ የተባለ ፕላትፎርም አስቀምጧል። በሀገራዊ ምክክር ኮሚሽን መድረክ እንደ ሌሎች ኢትዮጵያውያን ሁሉ የሌሎች ኢትዮጵያውያን ጥያቄ እንዳለ ሁሉ እዚህ ሀገር ውስጥ የአማራ ህዝቦችም ጥያቄ አለ። የኦሮሞ ህዝብ ጥያቄ እንዳለው ሁሉ የአማራ ህዝብም ጥያቄ አለ። ስለሆነም የአማራ ህዝብ ጥያቄም ሊፈታ የሚችለው በንግግር ነው፣ በውይይት ነው። ከሌላው ኢትዮጵያዊ ጋር ተመካክረን ማንፈታው የአማራ ችግር የለም። የአማራ ህዝብ ጥያቄ በአንድም በሌላም ሲመለስ የሌሎች ኢትዮጵያውያንን ጥያቄ ፍላጎት ታሳቢ አድርጎ እንደሚመለስ የሚያምን ማህበረሰብና መዋቅር ፈጥረን ከመታገል ውጭ ሌላ አማራጭ የለም። በተናጠል ለአማራ ብቻ የሚፈታ ችግር አለ ብሎ የትጥቅ ትግልን መምረጥ በራሱ በባህሪው ሳይንሳዊ አይደለም። ምክንያቱም የተገመደ ማህበረሰብ ነው። በጣም ጠንካራ ህብረ ብሔራዊት ሀገርን ገንባ ብለን በመናረገው ጉዞ ውስጥ የአማራ ሚና የጎላ ነው። የጎላ ሚና ያለውን የአማራ ህዝብን ተናጠላዊ ጥያቄው በመሳሪያ መመለስ አለበት ብሎ ማሰብ በራሱ ከተገመደው ህብረ ብሔራዊነት ሀገርን ከገነባው ከዚህ ከትልቅ ህዝብ እምብርት የወጡ ጥያቄዎች ናቸው ብሎ መውሰድ አይቻልም፣ ከባድ ነው። በመሆኑም የአማራ ህዝብ ጥያቄን በኢትዮጵያዊነት ማዕቀፍ ሊፈታ ይገባል ብሎ የሚያምን ማህበረሰብ ከመፍጠር አንፃር ረጅም ርቀት ሄደን ስራ ሰርተናል። አሁንም ያለው የአብዛኛው ማህበረሰባችን ኮሚትመንት ይሄው ነው። ይሄን አጠናክሮ ማስቀጠል ይጠይቃል። ይሄን አለማጠናከር ውድቀትን ማፋጠን ነው። የትኛውንም አይነት የበሰለም ያልበሰለም የተጋገረም ያልተጋገረም የትኛውንም አይነት አጀንዳ ይዘን ወደ ጠረጴዛ መሰባሰባችን የአማራ ህዝብን ብቻ አይደለም፣ ኢትዮጵያን እናድናለን። በጠፋች በከሰመች በቆሳሰለች ሀገር ውስጥ ሌላ የዲሞክራሲ ስርዓት ገነባለሁ ብሎ የሚያስብ ታጣቂ ሀገርን ለማዳን ሳይሆን አሁን ባለው የፖለቲካ ጂኦፖለቲክስ ውስጥ የኢትዮጵያን ዕጣ ፈንታ እና ተስፋ ታሳቢ ያደረገ ትግል ሳይሆን ምናልባትም የበታኞች አጀንዳ ነው፣ የአጥፊዎች አጀንዳ ነው፣ የታሪካዊ ጠላቶቻችን አጀንዳ ነው። የሰራነው ስራ መለኪያችን ያመራሩ መውጣት መውረድ፣ ያመራሩ ተልኮ መፈጸም መለኪያው አሁን ደሴ ላይ በተፈጠረው ሰላም ብቻ ነው። አሁን ደሴ ላይ በመጣው ልማት ብቻ ነው። ስለዚህ ህዝቡ ደግሞ ይህን ሰላም ወዶታል። ህዝቡ ሰላም ጣፍጦታል። በሰላም ውስጥ ሆኖ ያየው ብርሃን አለ። ቴስት ያደረገው